ሰላም ጤና ይስጥልን። እንደምን አረፈዳችሁ። ይህ የኢቲ ቱዴይ ኒውስ ቻናላችን ነው። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር እንዲሁም አዳዲስ መረጃዎች ቶሎ እንዲደርሱ የደወል ምልክቷን መጫኑን አይርሱ። ኢቲ ቱዴይ ኒውስ እንደ ወትሮ ሁሉ ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ኢራን ባቀረበችው ድርድር ነጥብ ላይ ፕሬዝዳንት ትራምፕ ደስተኛ አለመሆናቸውን ለአሜሪካ ባለስልጣናት ተናገሩ። ለሁለት ወራት የዘለቀውን ጦርነት ለመቋጨት ኢራን በቅርቡ ያቀረበችው መደራደሪያ ነጥብ ዶናልድ ትራምፕን እንዳላስደሰታቸው የአሜሪካ ባለስልጣናት ተናግረዋል። ይህም ኃይል አቅራቦትን ያስተጓጎለው የነዳጅ ዋጋን ያናረውና ሺዎችን ሕይወት የቀጠፈው የጦርነት ለማስቆም ተስፋ እንደሚያጨናግፍ ተናግረዋል። ኢራን በቅርቡ ያቀረበችው መደራደሪያ ነጥብ ጦርነቱ እስኪቆም ድረስ የኒውክሌር ድርድርን ወደ ጎን የተወና በሆርሙዝ ወሽመጥ መካከል ነፃ መርከቦች እንቅስቃሴ እልባት የሚሰጥ ነው ተብሏል። ዘገባው የቢቢሲ ነው። የጀርመኑ ጋዜጣ የኢራን አመራሮች አሜሪካን እያሳፈሯት ነው አሉ። የጀርመኑ ቻንስለር ፍሪድሪክ ሜርዝ ሰኞ ዕለት ባደረጉት ንግግር የኢራን አመራሮች አሜሪካ ፓኪስታን አምርታ ያለችውን ውጤት እንድትመልስ ማድረግ አሳፍሯታል ማለታቸውን ሮይተርስ ዘግቧል። ቻንስለሩ ይህንን ያሉት አሜሪካና በኢራን መካከል ይደረጋል ተብሎ የነበረው ሁለተኛ ዙር የሰላም ውይይት ሳይካሄድ ከቀረ በኋላ ነው። እንደ ሮይተርስ ዜና ወኪል ሜርዝ አሜሪካ በኢራን ጦርነት ለመውጣት ያዘጋጀችውን ስልት መኖሩን እንደማይታያቸው መናገራቸውን ጨምሮ ተገልጿል። አሜሪካና በአውሮፓውያኑ ሰሜን ጦር ቃል ኪዳን ኔቶ አባላት ሀገራት መካከል የኢራን ጦርነት ዙሪያ ልዩነት አለ። ቻንስለሩ ሰኞ ዕለት በመስበርግ ከተማ በተማሪዎች ንግግር ባደረጉት ወቅት አሜሪካኖቹ ወደ ኢስላማባድ እንዲጓዙ ያለው ምን ምክንያት እንዲመለሱ በማድረግም ኢራናውያንና መደራደር በጣም የተካኑ ናቸው በማለት ባለመደራደር ክህሎት ያላቸውን ሁኔታ ገልጸዋል። በኢራን አመራር ሁሉ ውስጥ አሜሪካውያን እንዲያሳፍር የተደረገው በተለይ አብዮታዊ ዘብ የሚሆኑ እና ተስፋ የሚያደርጋቸው በተቻለ ፍጥነት ከጦርነቱ እንዲጠናቀቅ ነው ማለታቸው ሮይተርስ ዘግቧል። ግዙፉ የነዳጅ ኩባንያ ቢፒ የኢራን ጦርነት ከተጀመረ ከወዲሁ ትርፉ በእጥፍ ማደጉ ተገለጸ። ግዙፉ የነዳጅ ኩባንያ ቢፒ የኢራን ጦርነት ከተጀመረ ወዲህ የነዳጅ ዋጋ በመጨመሩ ትርፉ እጥፍ በላይ መሆኑን ተነግሯል። ቢፒ በነዳጅ ንግድ ውስጥ እጅግ በጣም ጥሩ አፈጻጸም ማሳየቱን ገልጾ ከጥር እስከ መጋቢት ባሉት ወራት ውስጥ $3 ቢሊዮን ትርፍ ማግኘቱን ይፋ አድርጓል። ይህ አሃዝ ተንታኞች ከጠበቁት በላይ መሆኑ የገለጸው ኩባንያው ባለፈው ዓመት በተመሳሳይ ወቅት ካስመዘገበው $1.38 ቢሊዮን ትርፍ በእጥፍ እንደሚበልጥ ተነግሯል። ይህ ትርፍ የተመዘገበው አዲስ ዋና ስራ አስፈጻሚ ሜግ ኦኔል ኃላፊነታቸውን ከተረከቡ በኋላ ነው። የካቲት 21 2018 ዓ.ም የጀመረው የኢራን ጦርነት የነዳጅ ዋጋ እንዲጨመር ምክንያት ሆኗል። ጦርነቱን ተከትሎ 20% የሚሆነው የዓለም ነዳጅ ዘይት እና ተፈጥሮ ጋዝ አቅርቦት የሚጓጓዝበት ሆርሙዝ ቁልፍ በባህር ወሽመጥ ሙሉ መዘጋቱ ተገልጿል። ብሬንት የድፍድፍ ነዳጅ ይዘት አሁን ወቅት በበርሜል $110 የተሸጠ ሲሆን የኢራን ጦርነት ከመጀመሩ በፊት ዋጋው $73 አካባቢ ነበር። ኦኔል ኢንዱስትሪው በግጭት ተግዳሮት በተሞላበት ኩባንያው መቀላቀላቸውን ተገልጿል። ቢፒ ደንበኞችና መንግስታትን በሚፈልጉበት ቦታ ነዳጅ እንዲያገኙ በሰዎች ሕይወት ላይ ሊያስከትል የሚችለውን መስተጓጉል በመቀነስ ስራ እየተረዳ መሆኑ ተነግሯል። ቴህራን አሜሪካን በዓለም አቀፍ ውሃ ላይ የባህር ውንብድናን በመፈጸም እንደከሰሰች ተገልጿል። ኢራን በህንድ ውቅያኖስ በተያዘባት ነዳጅ ጫኝ መርከብ በሰጠችው ምላሽ ይህ የባህር ላይ ውንብድና ነው በማለት አሜሪካን ሸንቁጣለች። አሜሪካ የኢራን ነዳጅ የጫነች መርከብ በህንድ ውቅያኖስ ላይ በቁጥጥር ስር ካዋለች ባለፈው ሳምንት እንደነበረ ተገልጿል። ይህም በመሆኑ ኢራን የራሷን እርምጃ እንደምትወስድ መገናኛ ብዙሃን እየተናገሩ ይገኛል። በቅዳሜ ዕለት ራት ግብዣ ላይ ተኩስ የከፈተው ተጠርጣሪ ትራምፕ ላይ መግደል ሙከራ በማድረግ ክስ ተመሰረተበት። ቅዳሜ ምሽት በዋይት ሃውስ ዘጋቢዎች የራት ግብዣ ላይ ተኩስ የከፈተው ካሊፎርኒያ ነዋሪ የአሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ ላይ የግድያ ሙከራ በማድረግ ወንጀል ክስ ተመሰረተበት። የ31 ዓመቱ ኮል ቶማስ አለን ሰኞ ዕለት በዋሽንግተን ዲሲ ፍርድ ቤት በቀረበበት ወቅት የሁለት ጦር መሳሪያ ወንጀሎች ክስ ተመስርቶበታል። ቅዳሜ ዕለት በዋይት ሃውስ ዘጋቢዎች ማህበር ባዘጋጁት የራት ግብዣ ላይ የጸጥታ ፍተሻን ሲያልፍ ከፊል አውቶማቲክ ሽጉጥና አነስተኛ ጠመንጃ 3 ቢላዋንም ጨምሮ ይዞ እንደነበረ አቃቤ ሕጉ በክሳቸው ላይ አመልክተዋል። የደህንነት አባል የሆነው ግለሰብ በጥይት የተመታ ቢሆንም የከፋ ጉዳት እንዳልደረሰበት ተገልጿል። ክስ የተመሰረተበት ግለሰብ ጥፋተኛ ሆኖ ከተገኘ በዕድሜ ልክ ጽኑ እስራት እንደሚታሰር ተገልጿል። ሰኞ ዕለት ፍርድ ቤት የቀረበው ተጠርጣሪ ዳኛ ስለሚያቀርቡለት ጥያቄዎች ዝግ ባለ መልስ አዎ ክብርነቶ ወይም አይ ክብርነቶ ብቻ ሲል ተደምጧል። ለፍርድ ቤቱ እድሜውን የገለጸው ተጠርጣሪው ሁለተኛ ዲግሪ እንዳለው ተናግሯል። አቃቢ ሕጎች ክሱን በፍርድ ቤት ሲያቀርቡ 3 የአሜሪካ ወታደሮች ከኋላው አንዱ ከጎኑ ቆሞ እንደነበረ ተገልጿል። ቅዳሜ ምሽት በነበረው የራት ግብዣ ላይ ፕሬዝዳንት ትራምፕ ምክትል ፕሬዝዳንት
ጄሲ ቫንስ እና ካቢኔ አባላት ሁሉም የዋይት ሃውስ ባለስልጣናት የተኩስ ድምጽ ከተሰማ በኋላ ከዋሽንግተን ሂልተን ሆቴል አዳራሽ በፍጥነት እንደወጡ ተነግረዋል። ሰሜን ኮሪያ በ23 ዓመት ውስጥ 358 ሰዎችን በሞት መቅጣቷን አንድ ሪፖርት ተመለከተ። በሰሜን ኮሪያ ከኮቪድ ወረርሽኝ በኋላ የሞት ቅጣት የሚፈጸምባቸው ሰዎች ቁጥር በከፍተኛ ሁኔታ መጨመሩን መቀመጫውን ሲኦል ያደረገ አንድ መንግስታዊ ያልሆነ ድርጅት ገልጿል። እንደ አውሮፓውያኑ ከጥር 2020 እስከ 2024 መጨረሻ ድረስ ቢያንስ 153 ሰዎች በሞት መቀጣታቸውን፣ ይህም በወረርሽኙ በፊት ከነበሩት 5 ዓመታት ጋር ሲነጻጸር በ44 ሰዎች ብልጫ ማሳየቱ ተገልጿል። ኢንተርናሽናል ጀስቲስ ወርኪንግ ግሩፕ የተባለው መንግስታዊ ያልሆነ ድርጅት ግለሰቦቹን ሞት ቅጣትና የተፈጸመባቸው ከሃይማኖት ውጪ የሀገር ፊልሞችንና ቴሌቪዥኖችን፣ ድራማዎችን በሙሉ እንዲሁም አጉል እምነቶችን በማብዛት ነው ተብሏል። እንደ አውሮፓውያኑ አቆጣጠር 2015 ከ2019 ባሉት ዓመታት ውስጥ የዓለም አቀፍ ጫና በመጠናከሩ ምክንያት የሞት ቅጣት የተፈጸመባቸው ሰዎች ቁጥር መቀነስ አሳይቷል። ነገር ግን በ2020 እንደገና በፒዮንግያንግ ድንበሮቿን ከዘጋች በኋላ ቁጥሩ በከፍተኛ ሁኔታ መጨመሩ መንግስታዊ ያልሆነው ድርጅት አስታውቋል። ድርጅቱም በሰሜን ኮሪያ የሞት ቅጣት በኪም አገዛዝ በመጀመሪያ ዓመት ከፍ ብሎ መገኘቱን ተገልጿል። እንደ አውሮፓውያን አቆጣጠር በ2013 ብቻ 80 ሰዎች በሞት መቀጣታቸው ተገልጿል። መንግስታት ድርጅቱ ፒዮንግያንግ ስልታዊ ባልሆነ መልኩ የሰብአዊ መብት ጥሰቶችን እየፈጸመች እንደሆነ ተገልጿል። ዘገባው የቢቢሲ ነው።